በዚህ ሳምንት ዓለምን ያስገረመ እጅግ ዘግናኝ የነበረ ነገር ግን በሕግ አምላክ መቋጫውን ያገኘ የወንጀል መዝገብ ይዘንላችሁ ቀርበናል። መጋቢት 2014 በዩታ ግዛት የምትገኘው ካማስ የተባለ የጸጥተኛ ከተማ በአንድ አስደንጋጭ ዜና ተናወጠች። የሶስት ልጆች አባትና ስኬታማ የንግድ ሰው ኤሪክ ሪችሰን በቤት ውስጥ ሞቶ ተገኘ። ከጎኑ ደግሞ በሐዘን የተሰበረች ሚስቱ ኩሪ ሪችንስ ነበረች። ኩሪ በደረሰባት ከባድ ሐዘን ዓለም ሁሉ በጣም አዝኗል። ባሏ ከሞተ ከአንድ ዓመት በኋላ አር ዩ ዊዝ ሚ በአማርኛ ትርጉሙ ከኔ ጋር ነህ የሚል የሕፃናት መጽሐፍ አሳተመች። መጽሐፉ የሚያጠነጥነውም አባታቸውን በሞት ያጡ ልጆች እንዴት ሐዘናቸውን መውጣት እንዳለባቸው የሚያስተምር ነበር። ኩሪ በየቴሌቪዥን ጣቢያው እየቀረበች ስለ ትዳር አጋሯ ፍቅር፣ ስለ ናፍቆቷና ስለ ልጆቿ ስቃይ ስታወራ ዓለም ሁሉ አዘነላት። ነገር ግን ከመጋረጃው ጀርባ ሌላ አስፈሪ እውነት ተደብቆ ነበር። ፖሊሶች መጀመሪያ ላይ የኤሪክን ሞት እንደ ድንገተኛ የልብ ህመም ወይም የተፈጥሮ ሞት ነበር ያዩት። ነገር ግን የአስክሬን ምርመራ ውጤት ሲመጣ ሁሉ ነገር ተቀየረ። በኤሪክ ደም ውስጥ ከአንድ ሰው ገዳይ መጠን በ5 እጥፍ የሚበልጥ ፌንታሊን የተባለ ጠንካራ አደንዛዥ ዕፅ ተገኘ። ፌንታሊኑ የተገኘው ደግሞ በሆዱ ውስጥ እንጂ በደም ስር ውስጥ አልነበረም። ይህም ማለት በአፍ በኩል የተወሰደ መሆኑን አረጋገጠ። በዛች ምሽት ኩሪ ለባሏ ሞስኮ ሙል የተባለ መጠጥ አዘጋጅታለት እንደነበር ለፖሊሶች ተናግራ ነበር። መርዙም የተገኘው በዛ መጠጥ ውስጥ ነበር። የሚገርመው ነገር ኤሪክ ከመሞቱ በፊት ለቅርብ ጓደኞቹ ሚስቴ ልትገድለኝ እየሞከረች ነው ብሎ ተናግሮ ነበር። በአንድ ወቅት በቫላንታይን ቀን አብሮ ምግብ ከበሉ በኋላ ታሞ ነበር። በሌላም ጊዜ በግሪክ ጉዟቸው ላይ ተመሳሳይ ነገር አጋጥሞታል። መርማሪዎች የኩሪን ስልክ ሲፈትሹ ጉዱ በሙሉ ወጣ። ባሏ ከመሞቱ ከጥቂት ሳምንታት በፊት ሴል ከተባለ ግለሰብ ጋር በሚስጥር ትገናኝ ነበር። የላከችለትን መልእክት እንዲህ ይላል: ያለውን በጣም ጠንካራ የህመም ማስታገሻ ፈልግልኝ፣ ለታመመ ሰው ነው። ይህ ሰው ግን ማንም ሳይሆን የገዛ ባሏ የታቀደ ነበር። ግንቦት 2015 ላይ ኩሪ በቁጥጥር ስር ዋለች። ይሁን እንጂ እስከ መጨረሻው ንጹህ ነኝ ስትል ተከራክራለች። አቃቤ ሕግ ግን ያቀረበው ማስረጃ በጣም የከፋ ነበር። ለምን ገደለችው? መልሱ ቀላል ነው፣ ገንዘብ። ኩሪ በከፍተኛ የዕዳ ክምችት ውስጥ ነበረች። ኤሪክን ገድላ የህይወት ኢንሹራንሱን ክፍያውን በሚሊዮን ዶላሮች ለመውሰድና የቤታቸውን ንብረት ሙሉ በሙሉ ለመቆጣጠር አቅዳ ነበር። ኤሪክ ግን ይህን ጠርጥሮ በሚስጥር የእህቱን ስም በኢንሹራንስ ላይ አስገብቶ ነበር። ይህን ስታውቅ ኩሪ በንዴት እህቱን ጭምር ለመምታት እንደሞከረች ተመስክሮባታል። በዚህ ሳምንት መጋቢት 8 ቀን 2018 ዓ.ም የዩታ ፍርድ ቤት የመጨረሻውን መዝጊያ ሰጥቷል። በአንደኛ ደረጃ ግድያ ጥፋተኛ ተብላለች። ያ የሐዘን መጽሐፍ ደራሲ ጭምብሏም ወድቋል። ሦስቱ ልጆቻቸው ዛሬ አባታቸውን በሞት እናታቸውን ደግሞ በክህደት አጥተዋል። ወንጀል መቼም ቢሆን ተደብቆ አይቀርም። የኩሪ ሪችንስ ታሪክ ለሁላችንም ትልቅ ትምህርት ነው።